ነገ ጥር 27 መድኃኔ ዓለም ኢየሱስ ክርስቶስ የአንተ ስም ሲጠራ የኔ ስም ሲጠራ የአንተ ስሜ ከስምህ በፍጹም አይለይም ያላቸው ለሥጋ ወደሙ እጅግ ትልቅ ክብር ስለነበራቸው ሥጋ ወደሙ ተቀብሎ ወደ ቤቱ ሲሄድ እንቅፋት ቢመታው የዛን እንቅፋት የመታውን ሰው ስለ ሥጋ ወደሙ ክብር የደማውን እግር የጠቡ ደሙ የፈሰሰበትንም አፈር የተመገቡ በአልጋም ሆነ በምንጣፍ ላይ ተኝተው የማያውቁ ይልቁንም ስለ ክርስቶስ ሕማማት ብለው የአንድ ሰው ሸክም የሚያክል ድንጋይ ከሰንበት ቀናት ውጭም ሲቀመጡ ድንጋዩን በራሳቸው ላይ ሲሰግዱና ሲቆሙ በጀርባ ላይ ሲተኙ ደግሞ በሆዳቸው ላይ ድንጋዩን ያስቀምጡ የነበሩ ታላቅ ቅዱስ ወር በገባ በ27 መድኃኔ ዓለምን በመዘከራቸው ከሁሉም ቅዱሳን ተለይተው የሚታወቁት እኒህ ቅዱስ መድኃኔ ዓለም በየጊዜው በሕፃን አምሳል እንደተሰቀለ ሆኖም ይገለጥላቸው የነበረ ስለ ዝክራቸውም መድኃኔ ዓለም ኢየሱስ ክርስቶስ የወርቅ በትር ሰጧቸው። ዓርብ ቀንና በሌሎች ቀኖችም በመድኃኔ ዓለምም እየሄዱ ነፍሳትን ከሲኦል ያወጡ የነበሩ ቅዱስ ከ24ቱ ካህናተ ሰማያት ጋር ሂደው በሚያጥኑበትም ሰዓት እንዳንተ እንደ ወዳጅ በ27 ዝክሬን ለሚዘክር ሰው እንዳንተ ነፍሳትን ከሲኦል እንዲያወጣ አደርገዋለሁ የሚል ቃል ኪዳን የተቀበሉ ሰባቱን አጽዋማት የማይጾሙ ክብራቸው እንደ ሰንበታት የሆነ ዓርብና ሮብን እንዲሁም ደግሞ ዓርባ ጾምን ወይም ደግሞ አብይ ጾምን የማይጾሙ የእናቱን በዓላት ሰንበታቱንም የማያከብሩ መታሰቢያውንም የማያደርጉ የሞቱንና የትንሣኤውን መታሰቢያ የማያደርጉ በእነዚህ በዓላትም በስሙ ለመጸለይና የእርሱንና የእናቱን ተአምር ለመስማት ወደ ቤተ ክርስቲያን የማይሄዱ ኀጢአታቸውን ለካህን የማይናገሩ ጌታቸውን ደስ ሳያሰኙት በንስሐ ሳይታጠቡ በሞቱ ጊዜ መድኃኔ ዓለምን እንደ ካዱ እንደሚቆጠሩ የተገለጸላቸውና የተነገራቸው ታላቅ ቅዱስ የመድኃኔ ዓለም ፍቅር በጣም የበዛላቸው ስለነበሩ በዕለተ ዓርብ የተቸነከረውን ችንካር አስቤ ራሴን እቸነክራለሁ ብለው በማሰብ እጅና እግሬን ብቸነክረው ሰው ያይብኝና ውዳሴ ከንቱ ይሆንብኛል። ስለዚህ ጉልበቴን ልብስ የሚሸፍነውን እቸነክረዋለሁ ብለው ጉልበታቸውን ቢቸነክሩ እነዚያ የሾሉ ችንካሮች በድንጋይ መጥቶ ጉልበቱ ውስጥ ከገቡ በኋላ ሕመሙ ቢጸናበት በጣም እየጮኸ አለቀሰ። መድኃኔ ዓለም ኢየሱስ ክርስቶስም ወደ እርሱ መጣና ችንካሮቹን ከጉልበቱ ላይ አወጣለት። ቁስሉንም በእጁ ዳብሶ ፈወሰውና ይህንን ጉልበት የሳመ ለሕይወትና ለመድኃኒት ለኀጢአት ስርየትም ይሁነው አላቸው። በዚህ እግርህ የተመላለስክባቸው ቦታዎችን በሙሉ የተባረኩ ይሁኑ። ይህ የተቸነከርክበት ችንካርም ከችንካሬ ጋር አንድ ይሆን ዘንድ በእጄ ያስኩት በማለት ቃል ኪዳን ገባላቸው። መታሰቢያዬን በምታቀርብበት ቀን እኔ ከአንተ አልለይም። በመታሰቢያዬ ቀን ቀርቶ ሁልጊዜም አልተውህም። ስሜም ከስምህ አይርቅም። እንደወደድከኝ እኔም እወድሃለሁ። ፍቅሬንም ታውቅ ዘንድ በምን አምሳል ሆኜ እንደምታይህ ምረጥ። በሕፃን አምሳል ነውን? በጎልማሳ ወጣት አምሳል ነውን? ወይስ በሕማሜ በሞቴ ነውን? በየትኛው እንድታይህ ምረጥ የተባሉ ታላቅ ቅዱስ እርሳቸውም እኔን ባሪያህን ከወደድከኝና ካሰለጠንከኝስ ሕፃን ሆነህ እየተጫወትክ እንዳይህ እፈልጋለሁ ብለው የተናገሩ ታላቅ አባት በተቀደሰ በዓርባ ጾም የመድኃኔ ዓለምን ስቃዩንና ሕማሙን እያሰበ በጣም በእጅጉ በብዙ ሰውነቱን ይገርፍ ስለነበረ በግርፋቱ ደሙ ከመሬት ፈሶ ያልቅና ልቡን አጥቶ እንደ ሞተ ይሆን ነበር። በዚህም ሰዓት መድኃኔ ዓለም ኢየሱስ ክርስቶስ ይመጣና ወዳጄ ሆይ በአንተው እጅ ትገደልን? እኔስ የተገደልሁት በአመፀኞች በአይሁድ እጅ ነው ብሎ ጀርባቸውን ዳብሶ ምንም ቁስል እንዳልነበረባቸው አድርጎ ይፈውሳቸው ነበር። ከዚያም መድኃኔ ዓለም ኢየሱስ ክርስቶስ የአባታችንን አፍ ከፍቶ 3 ጊዜ እፍ አለባቸው። የከበረ ትንፋሼ ከትንፋሽ ጋር አንድ ይሁን ይጨመር፣ ሥጋህም ከነፍስህ ጋር የከበረ ይሁን። አንተ በላዩ ላይ እፍ ያልክበትም የተከበረና የተቀደሰ ይሁን። አባታችን ሰዎች ሥጋ ወደሙን አግባብ ባልሆነ መልኩ ሲቀበሉ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እየተገለጸች ይኸው የልጄን ሥጋና ደም ያለ አግባብ እየተቀበሉ ነው ብላ የምትነግረው ሲሆን ሕማሙንና ስቃዩን እያሰበ በሚያለቅስ ሰዓትም እናታችን ቅድስት ድንግል ማርያም አብራ እየመጣች ታለቅስ ነበረ። ከዚህ ዓለም ድካም ሊለዩ ሲሉ መድኃኔ ዓለም ኢየሱስ ክርስቶስ ተገልጾ ወዳጄ እንዳንተ በዓሌን ያከበረውን መታሰቢያን ያደረገውን ኀጢአቱን አስተሰርይለታለሁ የብርሃን ልብስንም አለብሰዋለሁ ብሎ አውራ ጣቱን አጠባቸውና መታሰቢያን በየወሩ
እንደ አንተ በ27 የሚያደርግን ሰው አርብ ቀን ብዙ ነፍሳትን ከሲኦል አወጣለታለሁ። ከሞቴ መታሰቢያም ቁራሽ የበላውን ከሩቅም ወሬህን ሰምቶ በልቡ ደስ ያለውና የወደደውን ከሞቴ መታሰቢያ መድረስ ባይችል እንኳ እኔ እምረዋለሁ። እኒህ ጌታዬ ፈጣሪዬ ሆይ የአንተን በዓል አከብር ዘንድ እባክህን አንድ ነገር ግለጥልኝ። በዓሉ ሰዓት ጌታ መድኃኔዓለም ኢየሱስ ክርስቶስም የሞቴን መታሰቢያ ያደረገ እንደኔ ነፍሳትን ከሲኦል ከዴን ያወጣል። እኔ የምሠራውን ይሠራል፣ ከዚያም የበለጠ ይሠራል፣ ባለሟሌም ይሆናል ያላቸው አቡነ መብዓ ጽዮን ወይም ደግሞ በሌላኛው ስማችን ተክለ ማርያም የሚባሉት አባታችን ጥር 26 ወርሃዊ በዓላቸው ነው። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት መታሰቢያ በተወለዱበትና ባረፉበት ቀን ይከበራል። እነርሱን የፈጠራቸው መድኃኔዓለም ኢየሱስ ክርስቶስ ነው። ያከበራቸው፣ ከፍ ከፍ ያደረጋቸው፣ ቃል ኪዳን የገባላቸው፣ እንድንድንባቸውም የሰጠን እርሱ ነው። የመድኃኔዓለምን የሞቱን መታሰቢያ ያደረገ ግን ነፍሳትን ከሲኦል ከደይን ያወጣል። በሞቱን ጊዜ ስቃይን አያያትም። መድኃኔዓለም ኢየሱስ ክርስቶስ ከአባታችን ከአቡነ መብዓ ጽዮን ተክለ ማርያም ረድኤት፣ በረከት፣ ምልጃ፣ ፍቅር፣ ቃል ኪዳን አይለየን። አሜን። ይቆየን።